በዓለማችን ላይ ከተፈጠሩ የሃኪንግ ወንጀሎች መካከል እጅግ አስደናቂና አስገራሚ የሃኪንግ ወንጀል። በዚህ የሃኪንግ ታሪክ ላይ ታዲያ ወደ 100 የሚጠጉ በዓለማችን ላይ የሚገኙ ባንኮች በ30 የተለያዩ ሀገራት ላይ ለ2 ዓመት ያክል ለተከታታይ ጊዜ ወደ 1 ቢሊዮን የሚጠጋ የአሜሪካን ዶላር ሲዘረፉ ኖረዋል። ነገር ግን እጅግ የሚያስገርመው ለ2 ዓመታት ያክል እነዚህን ሰዎች የት እንዳሉ ምን እንደሚሰሩና እንዴት መያዝ እንዳለባቸው ሳይታወቅ ያለ ቁጥጥር መኖራቸው ነው። እንዴት ነው ይህ ታሪክ የተፈጸመው የሚለው እጅግ አስገራሚ ነገር ነው። ውድ የቻናሌ ተከታታዮች ቪዲዮውን እስከ መጨረሻው እየተከታተላችሁ እንግዲህ በዚህ ታሪክ እንድትደሰቱ ያብዛችኋለሁ። ታሪኩ የሚጀምረው በ2014 ዓ.ም እንደ አውሮፓውያን አቆጣጠር ነው። በዚህ ጊዜ ታዲያ አንድ የተደራጀ የሃኪንግ ቡድን ምንነቱ የት እንደሆነ የማይታወቅ የሃኪንግ ቡድን በአንድ በዩክሬን ውስጥ በሚገኝ የባንክ ማናጀር ላይ የስልክ የሃኪንግ ወንጀል ይፈጽማል። በዚህ ጊዜ ታዲያ አንድ የማይክሮሶፍት የኢሜል ኮድ ይልኩለታል። ሰውየውም ምንም ነገር ሳያጣራ ያንን የማይክሮሶፍት ኢሜል ከፍቶ ይመለከተዋል። ነገር ግን በውስጡ ምንም አይነት ነገር ስላላገኘ ዝም ብሎ ነገሩን በቀላል በማለፍ ስልኩን ዘግቶ ይቀመጣል። ከዛም ቀጥሎ እንግዲህ በዛኑ ኢሜል ኮምፒውተሩ ላይ መጠቀም ሲጀምር የኮምፒውተሩ ፍጥነት እንዲቀንስ ያደርጉታል። ሌላ የኮምፒውተር ቫይረስን ኮምፒውተሩ ላይ በመጫን ማለት ነው። ይህ ሰውዬ ታዲያ የኮምፒውተሩ ፍጥነት ሲቀንስበትም ሃከሮች ይሆናሉ የሚል ሐሳብ አእምሮ ላይ አልተፈጠረበትም። ይልቁንም የሲስተም ባለሙያቸውን አምጥተው ሲስተሙን እንዲያስተካክልለት ጥረት ማድረግ ይጀምራል። ነገር ግን ሲስተሙን ለማስተካከል ጥረት በሚያደርጉበት ጊዜ አንድ ነገር እጅግ በጣም አስፈላጊ ነው። አንድ ሲስተም ለማስተካከል የአድሚን ኮዱን ማስገባት የግድ ያስፈልጋል። የአድሚን ኮዱን በሚያስገቡበት ጊዜ እንግዲህ ሃከሮቹ ያን የአድሚን ኮድ በተጫነው ቫይረስ አማካኝነት እነሱ ጋር ይደርሳል ማለት ነው። በዚህ ጊዜ ነው ታዲያ ጨዋታውን ሙሉ በሙሉ ያጠናቀቁት እነዚህ ሃከሮች ማለት ነው። እንደዚህ አድርገው በቀላል መንገድ እንግዲህ መጀመሪያ ላይ የማናጀሩን ኮድ ካገኙ በኋላ ቀጥሎ የባንኩን ዋና የሲስተም ኮዶችን መቆጣጠር ጀመሩ ማለት ነው። ከዚህ ቀጥሎ ግን ሃከሮቹ አልቸኮሉም ወይም በአፋጣኝ ወደ ዘረፋው አልገቡም። ቀስ በቀስ በተጠና መንገድ ከአንድ ስቴፕ ወደ አንድ ስቴፕ እያሉ የባንኩን የአሰራር መንገድ የእያንዳንዱ የባንክ ዝውውር የባንክ እንቅስቃሴ ካጠኑ በኋላ ለወራት ወደ ዘረፋው የገቡት ቆይተው ነው። ከዚህም ቀጥሎ ታዲያ የባንኩ ማናጀር ምንም አይነት የተጠለፈ ነገር ማለቱን አላወቀም። ምንም አይነት እንደተሰረቀና ሃክ እንደተደረገ ሳይገባው ለሳምንታት ያክል ይጠብቃል ማለት ነው። ከሳምንታት በኋላ እንግዲህ የባንኩ ማናጀሮች ስብሰባ በሚያካሂዱበት ጊዜ ባንኩ ላይ ኤቲኤሞቹ ዝም ብሎ ገንዘብ ሲረጩ ይመለከታሉ። በዚህ ሰዓት ነው ታዲያ ባንካቸው እንደተዘረፈ እየገባቸው። ቪዲዮ ውስጥ ተከታተሉ። አንድ እንድትገነዘቡት የምፈልገው ነገር አለ። እዚህ ጋር ኢንተርፖል ሆነ ሲአይኤዎች የዚህን መረጃ የባንኮችን ደህንነትና የግለሰቦችን ደህንነት ለመጠበቅ ሲሉ መረጃዎችን ወይም የስሞችንና የባንክ አድራሻዎችን ይፋ አላደረጉም። እንደዚሁ የምነግራችሁ በጀነራል ስማቸው ማናጀር ሆነ ማናጀር ብያኩ አንድ ጊዜ እንድትገነዘቡ ፈልጋለሁ። እነዚህ የባንክ ማናጀሮች ታዲያ ባንኩ እንደተዘረፈ ወይም ሃክ እንደተደረገ ከገባቸው በኋላ ካቫሪስኪን የተሰኘ ሃከሮችን የሚያጣራና የሚመረምር አንድ ድርጅትን ይሰራላቸው ይቀጥራሉ። ይህ ድርጅት ታዲያ ሃከሮቹን መመርመርና ሃርድዌሩ ሶፍትዌሩ ፓርቶች እንደገና እያንቀሳቀሰ መመርመሩና መፈተሹ ይቀጥላል ማለት ነው። በዚህም ጊዜ ሃከሮቹ እያሳደደ የሃከሮቹ ውስጣዊ መረጃ መፈተሹን ይቀጥላል። ይህን የምርመራ ስራ በዋነኝነት ሲመራ የነበረው ኢጎር ቴሎር የተባለ አንድ ግለሰብ ነው። ይህ ሰውዬ ታዲያ ከሳምንታት በኋላ አንድ ቴክስት ከሩሲያ ከሚገኝ ባንክ ላይ ይደርሰዋል። ይህ የሩሲያ ባንክ እንግዲህ አንድ ጥቃት በሃከሮች እንደደረሰበትና መጥተው እንዲፈትሹላቸው የሚል የኢሜል ቴክስት ነበረ። በዚህን ጊዜ ታዲያ ኢጎር መሄድ ስላልቻለ ጓደኛውን ባልደረባውን ይልከዋል። ባልደረባውም እዛ የሩሲያ ባንክ ላይ ሄዶ ምርመራውን ሲጀምር ያ የሩሲያ ባንክ በእነዚሁ ተመሳሳይ ሃከሮች ታዲያ የተመሳሳይ ጥቃት ሰለባ ሆኗል። ሁለተኛ ሰለባቸውን የሩሲያ ባንክ አድርገዋል ማለት ነው። በዚህ ሰዓት ነው ታዲያ ይህ መርማሪ ሃከሮቹ ምን እንደላኩ ለማየት ወደ ማይክሮሶፍት ኢሜላቸው የገቡት። በዚህ የማይክሮሶፍት ኢሜል ላይ ታዲያ ከርሰሯ ስትንቀሳቀስ ይመለከታል። በዚህ ጊዜ ሃከሮቹ እንደሚከታተሏቸው ስለገባው ለሃከሮቹ አንድ መልእክት ይጽፋል። አታመልጡንም የሚል አጭር ቴክስት ማለት ነው። በዚህን ጊዜ ሃከሩ መልሶ ይጽፍለታል። በጭራሽ አትይዙንም የሚል ማለት ነው። በድጋሚ ይህ መርማሪ አንድ ቴክስት ይጽፍላቸዋል። በጭራሹን አታመልጡንም የሚል ማለት ነው። ሃከሩም እንደገና በድጋሚ በጭራሽ ፈጽሞ ልትይዙን አትችሉም የሚል ሌላ ተጨማሪ ቴክስት ይልክላቸዋል ማለት ነው። በዚህ መንገድ እንግዲህ የቡዴባና ፖሊስ ጨዋታ እየተጫወቱ እነዚህ ሃከርና ተከታታይ ሰዎች መከታተላቸውን ይቀጥላሉ ማለት ነው። ነገር ግን እጅግ የሚያስገርመው ነገር የሃከሮቹ አድራሻና ምንነት ለ2 ዓመታት ያክል ከዚህ በኋላ ሊያዙ አልቻሉም ማለት ነው። አድራሻቸውን እየቀያየሩ በተለያየ መንገድ
ዘረፋቸውን በ30 የተለያዩ የዓለማችን ሀገራት ላይ በመቶ የተለያዩ ባንኮች ላይ ዘረፋቸውን ሲያካሂዱ ነው። ዘረፋቸውን የሚያካሂዱት በሶስት መንገድ ነው። ዘረፋው የሚካሄደው በሶስት አይነት የባንክ ዘረፋ ሲስተም ነው። የመጀመሪያው የዘረፋ ሲስተም የትራንዚሽን ማኔጅመንት አካውንቶችን በመክፈት ነው። በመጀመሪያ ደረጃ የባንኩ ሲስተም ሀክ አድርገው ከገቡ በኋላ ተጨማሪ ገንዘብ የባንኩ ገንዘብ ላይ እንዳለ አድርገው ሲስተሙ ላይ ይሞሉታል። ይህን ተጨማሪ የሆነውን ገንዘብ ታዲያ ወደ ራሳቸው አካውንት ተከፈቱ በኋላ ያን ገንዘብ እንዲገባ ይደረጋል ማለት ነው። በዚህ ሰዓት ታዲያ ባንኩ ላይ ምንም አይነት የተጨመረም የተቀነሰ ገንዘብ እንደሌለ ሆኖ ኖርማል ሲስተሙ ላይ የተቆጠበ ገንዘብ መስሎ እንዲቀመጥ ያደርጋሉ ማለት ነው። ሁለተኛው የዘረፋ ሲስተም ደግሞ ኤቲኤሞች በራሳቸው ገንዘቡን እንዲረጩ ማድረግ ነው። ሁለተኛው ላይ እንግዲህ አንድ ሲስተም ይጠቀማሉ። ከዚህ በተጨማሪ ኤቲኤሞቹ ገንዘቡን በሚረጩበት ጊዜ ሌሎች ገንዘቡን ሰብስበው ወደ እነሱ ይዘው የሚሄዱና ኮሚሽናቸውን የሚቀበሉ ሌሎች ቅጥረኞች ወንጀለኞችን ይቀጥሯል። እነዚህ ቅጥረኛ ወንጀለኞች ታዲያ ሞልዶቫ በሚባል ይታወቃሉ። እነዚህ ሞልዶቫ የተሰኙ ግሩፖች ታዲያ ሀከሮቹ ኤቲኤሞቹ ሰብረው ገንዘቡን መርጨት ሲጀምሩ ገንዘቡን ሰክፈው ለሀከሮቹና ለራሳቸው በኮሚሽን ተሳስበው የሚሰሩበት መንገድ ዘረጉባቸው። ሶስተኛው መንገድ ደግሞ የተለያዩ አካውንቶችን በተለያዩ ሰዎች ስም መክፈት ነው። በተለያዩ ስሞች የተለያዩ አካውንቶችን ከፍተው በነዛ አካውንቶች ላይ የተለያዩ መጠን ገንዘብ ያላቸውን በርካታ ሚሊዮን ዶላሮችን ማስቀመጥ ይጀምራሉ ማለት ነው። በእነዚህ ሶስት መንገዶች ነው ታዲያ ዘረፋውን በተለያዩ የዓለማችን ላይ የሚገኙ 100 ባንኮች ላይ ያካሄዱት ማለት ነው። ነገር ግን ሁሌም ፋሲካ አይሆንም ይላልና የሀገሬ ሰው እነዚህ ሀከሮችን ሁሌም እንደዘረፉ የማይቀጥሉባት አንዲት የተረገመች ቀን ለሀከሮቹ መጣችባቸው። በ2016 ዓ.ም እንደ አውሮፓውያን አቆጣጠር ወደ ታይዋኗ ከተማ ታይፒ ፊታቸውን አዘሩ። በታይፒ አንድ ፈርስት የሚሰኝ ባንክ ይገኛል። በዚህ ባንክ ላይ አነጣጥረው ሀከሮቹ ዘረፋቸውን ለመፈጸም ይጥራሉ። በዚህ ሰዓት ታዲያ የተጠቀሙት መንገድ ሁለተኛውን መንገድ ነው፣ ኤቲኤሞቹ ገንዘብ እንዲረጩ ማድረግ ማለት ነው። ነገር ግን የታይዋን ፖሊሶች ዝንጉ አልነበሩም። እንደ ሌሎች ሀገሮች ፖሊሶች 500 የሚቆጠሩ የታይዋን ፖሊሶች የተለያዩ ኤቲኤሞችን በተለያዩ የመቆጣጠሪያ ካሜራዎች 24 ሰዓት የማያቋርጥ ክትትል ያደርጉባቸዋል። በዚህ ሰዓት እንግዲህ የሀከሮቹ ቡድን 22 በመሆን የኤቲኤሞቹ ገንዘብ ሲረጩ ለመልቀምና ገንዘቡን ይዘው ለመሄድ የተደራጁትን ቡድኖች ይልኳቸዋል። እነዚህ ቡድኖች ታዲያ ወደ እነዛ ኤቲኤሞች ከሄዱ በኋላ በድንገት ሁለት ሰዎች እንግዲህ ወደ አንዱ ኤቲኤም ሲጠጉ መቆጣጠሪያ ካሜራ ውስጥ ይገባሉ ማለት ነው። በዚህ ሰዓት ነው ታዲያ ኤቲኤሙ በተባለው ሰዓት እንግዲህ ገንዘቡን መርጨት ሲጀምር እነዛ ሰዎች ገንዘቡን መልቀም ሲጀምሩ የታይዋን ፖሊሶች ስራቸውን በይፋ ጀመሩ። እግር በእግር እያሳደዱ እነዛ ሰዎች የገቡበት ገብተው ማሳደድ ይጀምራሉ። በዚህ ሰዓት ታዲያ ከገቡት 22 ሰዎች እንግዲህ 19ኙ አምልጠው 3ቱ ብቻ ታይዋን ውስጥ ይቀራሉ። ከነዚህ 3 ሰዎች መካከል አንደኛው በሁለት ቦርሳ ሙሉ የስፖርት ሻንጣ ውስጥ አድርጎ ገንዘቡን ደብቆ ለማምለጥ ይሞክራል። ነገር ግን በታይዋን ፖሊሶች ክትትል በቁጥጥር ስር ይውላል። ከዛም እንግዲህ ገንዘቡ ወዳለበት እየመራ ሲወስዳቸው አንደኛው ገንዘብ በአንድ ሽማግሌ ተወስዶ እንደነበረ ይረዳሉ ማለት ነው። ሽማግሌው እንግዲህ የፈጣሪ በረከትን መስሎት ሊሆን ይችላል በወደቀ ገንዘብ አይቶ ይዞት ይሉ ሳይገኝ ቀርቷል ማለት ነው። ቦቢ የተባለው የሀከሮቹ ባልደረባ ሌላኛውን ገንዘብ ይዞ ለማምለጥ ሲሞክር እንደዚሁ በቁጥጥር ስር ውለው የህግ ለፍርድ ይቀርባሉ ማለት ነው። በዚህ መንገድ የታይዋን ፖሊሶች እነዚህ ወንጀለኞች እጅ ከፍንጅ ያዟቸው። ነገር ግን እዚህ ጋር ልትገነዘቡት የሚገባው እነዚህ የተያዙ ሰዎች በሽርክና ወይም በሽር የሚሰሩ ሰዎች ናቸው እንጂ ዋነኛዎቹ ሀከሮች አይደሉም። በዚህ ሰዓት ነው ታዲያ ዋነኛውን ሀከር ለመያዝ የእነዚህ ሰዎች የስልክ ኢሜሎች ምርምር የተደረገው ማለት ነው። ኢሜሎቻቸው ጋር ገብተው ሲፈትሹ የተለያዩ ምልክቶቻቸው ሲለዋወጡ ከአንድ የዩክሬን ሀከር ጋር ግንኙነት እንዳላቸው ተደረጉ። ይህ የዩክሬን ሀከር ስሙ ዴሪስኪ ይባላል። ይህ ዴሪስኪ የተባለ ግለሰብ እንግዲህ ገንዘቡን በቢትኮይን የሚያስቀምጥ እጅግ አደገኛና ጥንቁቅ የሆነ ሰው እንደሆነ ይነገርለታል። በ15000 የቢትኮይን ገንዘብ በ2016 ዓ.ም እንደ አውሮፓውያን አቆጣጠር በአካውንቱ ላይ ነበረ። የ15000 ቢትኮይን ማለት በዛ ሰዓት እንግዲህ 165 ሚሊዮን የአሜሪካ ዶላር ማለት ነው። ይህን ገንዘብ ነው ታዲያ አደጋ እንዳይጋለጥበት በቁጥጥር ስር እንዳይውል በቢትኮይን አማካኝነት ደብቆ ያስቀመጠው። ነገር ግን በዛን ታይም መኪናዎችን ለመግዛት፣ ቤቶችን ለመግዛት፣ እንደዚህ አይነት የተለያዩ ነገሮችን ለመግዛት ቢትኮይኖች አገልግሎት ላይ አይውሉም ነበር። ምክንያቱም
የስማርት መኒ ወይም በኢንተርኔት የሚገበያዩ የስማርት መኒዎች ይህን ያክል ፍላጎት አልነበረም። በዚህ ሰዓት ታዲያ እንግዲህ ይህን ክትትል በማድረግ ቢትኮይኖቹ ላይ በመድረስ ነው ኢንተርፖልና ኤፍቢአይን የመሳሰሉ ሰዎች ይህን ሰውዬ በቁጥጥር ስር ሊያውሉት የቻሉት ማለት ነው። ሰውየውም በቁጥጥር ስር ከዋሉት በኋላ እንግዲህ ምርመራ በሚያደርጉበት ጊዜ በርካታ ሚሊዮን ዶላሮችን የሚያወጡ የከበሩ ጌጣጌጦችንና 2 BMW ረቀቁ መኪናዎችን ያገኙበት ማለት ነው። ይህን ሰውዬ እንግዲህ ቁጥጥር ውስጥ ከዋሉት በኋላ ምርመራቸውን በይፋ አጠናቀው የባንኮቹ ደህንነት ሙሉ በሙሉ አስከብረዋል ማለት ነው። በዚህ መንገድ ነው እንግዲህ የእጅግ አስገራሚና አስደናቂ የተባለው ለ2 ዓመታት የቆየው የሃኪንግ ስራ ሲከናወን የነበረው ማለት ነው። ውድ የቻናል ተከታታዮች በቪዲዮ ዘና ፈታና ትልቅ ትምህርት እንዳገኛችሁበት ተስፋ አድርጋለሁ። እናንተ ታዲያ የስልካችሁ የተለያዩ መሳሪያዎቻችሁ የባንክ አካውንታችሁ በሀከሮች ማንነት ወይም በስካመሮች የተሳሳተ ሊንኮች እየተላኩ ልትዘረፉ ትችላላችሁ። በዚህ ሰዓት እንግዲህ ማንኛውም የሚላክላችሁ ቴክስቶችና ኢሜሎች ወይም የተለያዩ ሊንኮችን በማጣራት ትክክለኛ ማንነት እንዳላቸው ስታረጋግጡ ብቻ ነው ኢሜሎቹ ወይም ሊንኮቹ መክፈት ያለባችሁ። በዚህ መንገድ አካውንታችሁን የራሳችሁን ደህንነት መጠበቅ ትችላላችሁ። ከዚህ ውጭ ግን አደጋ ሊጋለጥባችሁ ስለሚችል ጥንቃቄ ልትወስዱ ይገባል። ውድ የቻናል ተከታታዮች በዚህ ቪዲዮ እንግዲህ ትልቅ ትምህርት እንዳገኛችሁበት ተስፋ አድርጋለሁ። ቪዲዮውን ከወደዳችሁት ላይክ፣ ቻናሉን ሰብስክራይብ ማድረግ አይረሳላለሁ። ስለተከታተላችሁ አመሰግናለሁ።